ያ ትዳር ከእግዚአብሔር ነው ኦፍ ኮርስ በጣም እውነት ሄሎ አዲስን ፕራውድ ኦፍ ዩ ማይ ሰንሻይን ወይ እግዚአብሔር ያክብርልኝ ቴንክ ዩ በጣም ቴንክ ዩ አዲስዬ አመሰግናለሁ በጣም ናታኒምዬ በጣም ነው የማመሰግነው እግዚአብሔር ያክብራችሁ ከዛ ሌላ ደግሞ ሶሻል ሚዲያ ላይ ስላለው ነገር ማለት የምፈልገው ነገር ደግሞ በጣም ነው ማመሰግናችሁ በጣም የእውነት እግዚአብሔር ያክብርልኝ አክብራችሁ ከዛ ደግሞ የምር በቃ ታበረችናለሽም ስለምትሉኝ ምናምን በጣም ነው ማመሰግነው ብርታቶቼ ናችሁ በጣም ደስ ይለኛል ከዛ ደግሞ እኔ ይሄንን የእናንተን ፍቅር ለማግኘት ሚዲያ ላይ ያለው ነገር ለማግኘት እግዚአብሔር በሚያውቀው አንድም ነገር አለፋውም እና ሁሉም ከእግዚአብሔር ነው እግዚአብሔር ይመስገን በእናንተ ፊት ሞገስ የሆነኝ በእናንተ ፊት የሰው ፍቅርን የሰጠኝ እግዚአብሔር ይመስገን ከማንም የተለየ ነገር አሳይቼ አይደለም እግዚአብሔር በሚያውቀው ያነሰ እንጂ የእውነት ከልቤ ለዛ በጣም ነው ማመሰግናችሁ አመሰግናለሁ በጣም ወይ ፊፊ ኔል እንዴት ነሽ እሺ ደስ ይለኛል what do you think የቴዳ for love like Adonai and Johnny በጣም ነው የሚያምሩት እኔ ባለፈውም ተጠይቃችሁኝ ላይቭ ላይ እንደዛ ብያለሁ በጣም ነው የሚያምሩት ያምራሉ በጣም ነው ደስ የሚሉት ጄኒውን ናቸው አንድ ላይ ያምራሉ ደስ ይላሉ በጣም ሚዲያ ላይ ማሳየት ፍቅርን ሚዲያ ላይ የወጣ ነገር አይበረክትም ምናምን አይመስለኝም እንደዛ አላምንም እኔ አላቅም ሊሆን ይችላል እውነት ለመናገር ግን እኔ በእንደዛ አላምንም ከሚዲያ ውጪ በጣም ማአት ነገር ስላለ ማለት ነው ግን ኢንቴንሽናሊም ነው ብዬ አላስብም አሁን የነሱ ለቪው ነው ምናምን ብዬ አላስብም እኔ ፐርሰናሊ ለዛ ሚዲያ ላይ ማሳየት ሪስክ አለው እኔ አይመስለኝም በትክክል መኖር ነው ዋናው እንጂ ቪዲዮ እኮ ምን ዋናው መኖር አይበልጥም እነሱ ተለያዩ አልተለያዩ እኮ ሌላው ሰው ነው ዜና የሚሆንለት አዲስ ነገር የሚሆንለት እነሱ ተፋቀሩ አልተፋቀሩ ለነሱ ግን ህይወት ነው እኔ ለሚዲያ ነው ብዬ አላስብም እውነት ለመናገር ከዛ በጣም ነው የሚያምሩት በቃ ደስ ይላል በጣም አንዳንዴ ለምንኛ ኤክስትራ ሄደን ነገ ሲለያዩ ብለን እናስባለን ምን አገባን በቃ ዛሬ ያምራሉ ዛሬ ደስተኛ ይሁኑ ከዛ እግዚአብሔር ይጨመርበት እግዚአብሔር ልባቸውን ይጠብቅ በቃ በጣም ነው የሚያምሩት ዛሬ ደስ የሚል ነገር ብናይ ምን ችግር አለው የባሌ ቤተሰቦች ትዳሬን እየፈተኑት ነው ምን ላድርግ የኔ እናት ጸልይ ሌላ ምንም ካልኩሌሽን የለውም እመኚ ቴንክ ዩ እናት ወደ ኋላ መመለስ ብትቺ ምን ትመልሺ ነበረ ቅድም ያልኩትን በቃ አሁን ብችል ብዬ አይደለ ኦሬዲ ማስባ በቃ በቤተክርስቲያን በቁርባን ማግባት ብመልስ እሱን ነው የምመልሰው ግን ያ ማለት እኔ በሷ አላምንም እሺ የሰው ልጅ ዋናው አይምሮ ጭንቅላቱና አስተሳሰቡ ነው እንጂ ይሄ ከትዳር ላለመለየት ጋራንቲ ይሆናል ግን ብዬ አላስብም ቴንክ ዩ እናት ቴንክ ዩ እናት አመሰግናለሁ በጣም let me give you my life experience just find it እሺ ደስ ይለኛል ያ እኔ እኮ እንትን ነው ጋራንቲ ይሆናል ብዬ አይደለም እንደሱ ሳይሆን በቃ ያን ክብር ባይ ደስ ይለኛል ነው መስዬን ወርቅ ወድሻለሁ እኮ ወደሹ ሳምሪዬ ቴንክ ዩ እናት አመሰግናለሁ በጣም ነው የማመሰግነው አይኔ ምን ሆነ እናቴ ምንም አልሆንኩ አስመሳይነሽ አልቀረብሽም ምንም አልቀረብኝም እናቴ እግዚአብሔር ይመስገን በጣም ነው የማመሰግነው
እኔ ይመስለኛል ሚዲያ ላይ እና ቤትሽ ሌላ ሰው ነሽ። ምን አገማመተሽ እናቴ? ስለኔ በመገመት ለምን ጊዜሽን ታጠፊያለሽ? ከኔ የምታገኙን ነገር መውሰድ። ከዛ በዘለለ ቤቴ እንደዚህ ሆንኩኝ ውጪ እንደዚህ ሆንኩኝ በዚህ ለእናንተ ምንም አይጠቅማችሁ። እኔ ነኝ የምጠቀመው። የኔ ጭንቅላት ነው ሰላም የሚያድረው። ደህና ሆኖ ነገሮች የሚስተካከሉልኝ። ከዛ የምጎዳም ከሆነ የምጎዳው እኔ ከዛ